ሰላም ሰላም ውዶች እንዴት ናችሁ? ሰላም ናችሁ ወይ? አለውላችሁ። እኔ የምለው አትከፍሉበት። እስኪ ሰብስክራይብ አድርጉ። አንድ እህታችሁ ልለወጥ። እስኪ እኔም የዩቲዩበር ደሞዝተኛ ልሆን። እስኪ ሰብስክራይብ አድርጉ። አይከብድ አይደክም። አንዴ ብቻ በቃ ሰብስክራይብ ጠቅ አለቀ። እና ደህና ናችሁ? አለውላችሁ ይመስገን ፈጣሪ። እኔ የምለው አሁን እዚህ ጋር ቁጭ ብዬ ምን ትዝ እንዳለኝ ታውቃላችሁ? በፊት 2004 2003 የተሰደድ ነው ማለት ነው። ከዛ በፊት ያለውን ደግሞ በፊት የተሰደዱት ያውቃሉ። እና እኛ በተሰደድንበት ሰዓት ስልክ የለንም እና ስልክ ወተን ነው የምንደውለው ማለት ነው። በወር አንዴ ነው የሚያስደውሉ። እሱንም እነሱ በተመቻቸው ሰዓት ነው የሚያስደውለን። እኛ ያችን ወር እንዴት እንደምንቆጥራት ቤተሰብ ጋር ለመደወል እንዴት እንደምትናፍቀን እና ያ የሚያስደውለን ሰው ከተመቸው ምናልባት ዛሬ ይዟችሁ ይሄዳል ወይ ደግሞ ነገ ይዟችሁ ይሄዳል እየተባልን ያ ምንጓጓው መጓጓት ትዝ አለኝ። ዛሬ ላይ እግዚአብሔር ይመስገን በፈለግነው አፕሊኬሽን መርጠን ደውለን አግኝተናቸው አይተናቸው ነው። የዛኔ ግን ቢያንስ እኔ ለ2 አመት ስልክ አልነበረኝም። ወር ጠብቄ እነሱ በተመቻቸው ሰዓት ነበር እየወጣው መደውለውና የነበረው ናፍቆት የነበረው ጉጉት ስቃይ ነበረ እና አሁን ተመስገን ነው። አሁን የሚመጡ ልጆች እግዚአብሔር ይመስገን ማለት ያው አብዛኛው ቦታ አሰሪዎቻቸው ያው ስልክ ገዝተው ይሰጧቸዋል ወይ ደግሞ ከኢትዮጵያ ይዘው ይመጣሉ ስልክ ማለት ነው። እና እኛ በነበርንበት ሰዓት እኛ 2003 በተሰደድን ሰዓት እንደዛ ነበር። በፊትማ በደብዳቤ ምናምን ነበረ እና አሁን ላይ ተመስገን እንደልባችን በፈለግነው ሰዓት በፈለግነው አፕ አማርጠን እንደውልላቸውና እናገኛቸዋለን። እና ያ ጊዜ ትዝ ብሎኝ ነው። ትዝታ ያለባችሁ እስኪ አንቺስ እንዴት ነበር? ትዝ ይልሻል? በጣም እንጂ ልብለን ስደትን ያወቅንበት ብዙ ትምህርትን ያስተማረችን በቃ ስደት ምን እንደሆነ እንድናቅ ያደረገችን የመጀመሪያ ስደት ሀገራችን ቤይሩት ሊባኖስ። አንቺማ በጣም ነው የምትወጂው ቤይሩት እንዴ? በጣም በጣም ነው የምወዳት። ለነገሩ እኔም ደስ ይለኛል። በጣም ነው የምወዳት እምልሽ እዛ ነፃነት አለሽ። የሆነ በዓል እንኳን ሲመጣ የእውነት እንደ ኢትዮጵያ ነው የሚመስልሽ። ቤይሩት ላይ በቃ የኢትዮጵያ እንትን ነው የሚመስልሽ፣ ሀገር ላይ ያለሽ ከሚመስልሽ ድረስ ነው። እዚህ እኮ ቆሻሻ እንኳን ለመጣል እናት እዚህ ጋር ደርሰን ነው የምንመጣው ከጊዜ በኋላ ነው። እኛ አንቺ እዚህ እኮ ቆሻሻ እንትን ምናምን በስመ አብ ውጪውን እንኳን አናየውም። እዛ ግን ቆሻሻ ለመጣል ስንሄድ ውጪውን አይተሽ ወክ አድርገሽ ምናምን ነው የምትመለሽው። በዛ ላይ ቤተክርስቲያን ምናምን ይዘውሽ ይሄዳሉ። የእነሱም ቢሆን የካቶሊክም ቢሆን ይዘውሽ ይሄዳሉ። ልብስም ያው ምልሽ የተመቸሽን ለብሰሽ ነው። ደስ ይላል። ትናፍቃለች። አይ ብዙ ነገር ተምረንበታል። በቃ ብቻ ብዙ ነገር አሳውቃለሁ። አልቅሰሻል? ቤይሩት መጀመሪያ ወጣሽ? አዎ ግድግዳ እየቆጣኩ ነው አለታው። እኔ መቼም የማረሰው ማለት ነው መቤቴ መቼም የማረሰው የመጀመሪያ ከኢትዮጵያ ወጣሁ ቀን ያለቀስኩትን እንባ መቼም ነው የማረሰው። በስመ አብ የመን ላይ ትዝ ይልሻል? የመንማ እኔ 4 ቀን አድሬያለሁ። የመንኛ 2 ቀን አድሬያለሁ። የመን ላይ 2 ቀን አድሬያለሁ። እና እዛ እንትን ውስጥ አዳራሽ ነገር ውስጥ ነበርን እና እዛው ነው ምሳ ምናምን ነገር የሚመጣልን። እራት ተሰልፈን ነበር የምንወስደው። በቃ ገላን ለመታጠብ ምናምን ወረፋ ነበር ማለት ነው እዛ። መቼም በቃ አንዴ ደግሞ ቤይሩት እንደገባው ማለት ነው ቤይሩት እንደገባው ምን አጋጠመኝ መሰላችሁ? የሆነ ሰውዬ ጽድ መሃል ነውና መሳሪያ ይዞ ቆሟል። እየተደበቀ አንገቱን ብቅ እያደረገ መሳሪያውን እንዳቀባበለ ነው። ብቅ ብሎ እንዲያይቶ ይመለሳል። እና እንዴ ሰውዬ ማንን ሊገድል ነው? እኔንም ሊገድል መሰለኝና ከኛ ቤት ፊት ለፊት ነው። ከዛ ካለውበት ቤት የሚወጣ ሰውም ነበሩ፣ ሰዎች የሚያወሩ ሰዎች። እና በቃ እነዚህ ሰዎች ሲወጡ ሊገላቸው ነው ብዬ እኔ እንዴት ወደ በረንዳ ልውጣ? እኔን ይደፋኛል ብዬ ወገቤ ሁላ ተንቀጠቀጠ። መሄድ አቃተኝ። በር ስር ተደብቄ በበር ቀዳዳ ውስጥ ነው እያየሁት ያለሁት። እና ሴትዮዋ መጣችና ምን ሆነሽ ነው ምንድነው ምናምን ስላይ ምንም አልኳት፣ ምንም እንዳልተፈጠረ ሆኜ ማለት ነው። እና ነይ እስኪ አልኳት እና ያኛው ሰውዬ ምን ፈልጎ ነው አልኳት፣ ሰውዬውን እያሳየዋት ይሄ ሚስተር ዳኒ ነው አለችኝ። እና ታዲያ ለምንድን መሳሪያ እንደዚህ የያዘው ምናምን ስላት አይ ወፎች ሊመታ ነው፣ ወፎቹን ይበላል ምናምን ነገር አለችኝ። እና በጣም ወፎቹን እያሳየችኝ ወፎች
እና በጣም ደንግጬ እንግዲህ አስቡት፣ ወፍ ነው የሚጠብቀው እዛ ውስጥ ተደብቆ በቃ ሰው የሚደፋ ነው የሚመስለው። እና በጣም የደነገጥኩበት በጣም በቃ እግሬ ሁላ መራመድ አቅቶኝ፣ ግን ፈራሽ ስትለኝ አልፈራሁም። ኢትዮጵያ አይደለሁ ፈርተሻል ስትለኝ አልፈራሁም።